ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾች እንደምን ቆያችሁ? ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁን እንድትቆዩ በአክብሮት ጋበዝናችሁ። ቀዳሚ ወዳደረግነው ዜና አለፍን። ባለፉት 6 ወራት የህብረተሰቡን ተጠቃሚነት ማረጋገጥ የሚያስችሉ ተግባራት መከናወናቸውን የጠሎ ወረዳ አስተዳደር ገለጸ። የወረዳው ምክር ቤት 4ኛ ዙር 12ኛ ዓመት የሥራ ዘመን 35ኛ መደበኛ ጉባኤውን አካሂዷል። ባልደረባችን ሳሙኤል ቆጭቶ ያደረሰንን ዘገባ ብሩክታዊት ብርሃኑ። የወረዳ ዋና አስተዳዳሪ አቶ አትርሴ ሸታቸው ለምክር ቤቱ ባቀረቡት ሪፖርት ባለፉት 6 ወራት በሁሉም ዘርፎች የህብረተሰቡን ተጠቃሚነት ማረጋገጥ የሚያስችሉ ተግባራት ተከናውኗል ብለዋል። በኢኮኖሚ ዘርፍ ግብርናውን በማዘመንና የኩታ ገጠም እርሻ ባህልን በማስፋፋት የአርሶ አደሩ ኑሮ ለማሻሻል በተደረገው ጥረት አበረታች ውጤት ማስመዝገብ መቻሉን ገልጸው የበጋ መስኖ ስንዴ ልማት፣ የሌማት ትሩፋትና መሰል የልማት ስራዎች ተጠናክሮ መቀጠላቸውን አንስተዋል። በዚህም በክረምት አዝመራ ወቅት በዋና ዋና ሰብሎችና በሆርቲካልቸር ልማት በአጠቃላይ 10215 ሄክታር መሬት ለማልማት ታቅዶ 10213.5 ሄክታር ማሳ መሸፈን መቻሉን ገልጸዋል። በማህበራዊ ዘርፍ የህብረተሰቡን ጤና ለማስጠበቅ የእናቶችና የህፃናት ሞት ለመቀነስ የወባ ወረርሽኝን ለመከላከልና የጤና ተቋማትን ለማስፋፋት በተደረገው ርብርብ የመጣውን ለውጥ ያነሱት አቶ አትርሴ ሸታቸው ለቀጣይም በዘርፉ የተያዙ እቅዶችን ለማሳካት በየደረጃ ያሉ አመራሮችና ባለድርሻ አካላት ድጋፍና ክትትል እንዲያደርጉ ጠቅሰዋል። የትምህርቱን ዘርፍ ውጤታማ ለማድረግ የቅድመ አንደኛና ቅድመ መደበኛ ትምህርት ቤቶችን በማስፋፋትና የትምህርት ቤቶችን ደረጃ በማሻሻል ረገድ በርካታ ተግባራት እየተከናወኑ መሆናቸውን ተናግረው የዘርፉን ስብራት ለመጠገን መንግስት ባስቀመጠው አቅጣጫ መሰረት ማጠናከር እንደሚገባ አሳስበዋል። የህብረተሰቡን የልማትና የመልካም አስተዳደር ችግሮች ለመፍታት በተጀመሩ ስራዎች ህብረተሰቡን በማስተባበር የመንገድ መሰረተ ልማት ከተሞችን ለነዋሪዎች ምቹና ማራኪ ማድረግ፣ የስራ ዕድል ፈጠራና የአገልግሎት አሰጣጥ ስርዓትን በማሻሻል አኳያ እየተከናወኑ ያሉ ተግባራት ከጊዜ ወደ ጊዜ የተሻሻለ መምጣቱን ዋና አስተዳዳሪው ተናግረዋል። የቆንዳ የመጀመሪያ ደረጃ ሆስፒታልን በቅርቡ ስራ ለማስጀመር ርብርብ እየተደረገ መሆኑን የጋዋታ ወረዳ አስተዳደር አስታወቀ። የሆስፒታሉን ስራ ለማስጀመር እየተደረገ ባለው ርብርብ ላቅ ያለ አስተዋጽኦ ያበረከቱ አካላትን ወረዳው አመስግኗል። ዘገባው የባልደረባችን በላቸው በላይ ነው። ምህረት ማሞ። የጋዋታ ወረዳ ከቆንዳ ከተማ ነዋሪዎች መካከል ወይዘሮ ጣይቱ አለሙና አቶ አክሊሉ አለማየሁ በሰጡት አስተያየት የወረዳው አስተዳደር ሆስፒታሉ በቅርብ አገልግሎት እንዲሰጥ እያደረገ ያለው ርብርብና እንቅስቃሴ የሚበረታታ መሆኑን ገልጸዋል። ነዋሪዎቹ አክለው ሌሎች የተጓደሉ ቁሳቁሶች እንዲሟሉ የበኩላቸውን ድጋፍ እንደሚያደርጉም ተናግረዋል። ሆስፒታሉ በቅርቡ ስራ እንዲጀምር ዘርፈ ብዙ ስራዎችን መጀመሩን የተናገሩት የጋዋታ ወረዳ ጤና ጽሕፈት ቤት ኃላፊና ምክትል አስተዳዳሪ አቶ አብዱ አባጌድ እንደገለጹት ሆስፒታሉን ስራ ለማስጀመር የሚያስፈልጉ ዋና ዋና ግብዓቶች የማሟላቱ ስራ በፍጥነት እየተሰራ ነው ብለዋል። ከዚህም በምረቃው ማግስት ከተጠየቁት መካከል የውሃ ጥያቄ አንዱ ሲሆን በክልሉ ጤና ቢሮ በኩል በጀት ተይዞም 700 ሜትር ርቀት ላይ የሚገኝ የጉድጓድ ውሃን ጠልፎ ለማምጣት ስራ መጀመሩን ገልጸዋል። መብራት በሚሄድበት ጊዜ በላብራቶሪ፣ በድንገተኛ፣ በምርመራ ክፍልና በእናቶች ማዋለጃ ክፍል ላይ አገልግሎት የሚሰጥ ሶላር ጤና ቢሮ ለሆስፒታሉ መስጠቱን ተናግረዋል። በሌላ በኩል የሕክምና መገልገያ መሳሪያዎችን የወረዳው አስተዳደር ከወርልድ ቪዥን 8.5 ሚሊዮን ብር በላይ ድጋፍ ማግኘቱን ጠቁመዋል። የክልሉ ጤና ቢሮ በጅማ መድኃኒት አቅራቢ ድርጅት በኩል ወደ 22.5 ሚሊዮን ብር ዕቃ ገቢ መደረጉንም ገልጿል። ከዚህ ውጭ ሆስፒታሉን ስራ ለማስጀመር የተለያዩ ፈርኒቸር እቃዎች ማለትም ወንበርና ጠረጴዛ ከወረዳ ነዋሪዎች 1.3 ሚሊዮን ብር ተሰብስቦ መገዛቱንም አክሏል። በአጠቃላይ በቅርቡ ሆስፒታሉን ስራ ለማስጀመር የሆስፒታል ስራ አስኪያጅ መሰየሙን የተናገሩት ኃላፊውም የሰው ኃይል ለማሟላት እቅድ ተዘጋጅቶ ቅጥር እንደሚፈጸምም አስገንዝበዋል። በ2008 ዓመተ ምህረት ግንባታው የተጀመረው የቆንዶ ሆስፒታል እስኪጠናቀቅ የተለያዩ ኮንትራክተሮች መፈራረቃቸውን ያወሱት የጋዋታ ወረዳ ዋና አስተዳዳሪ አቶ አርጋው ኃይሌ በክልሉ መንግስት ጤና ቢሮ ጥብቅ ክትትል በቅርቡ መመረቁን አብራርተዋል። በ120 ሚሊዮን ብር ወጪ የተገነባው ሆስፒታል በቅርቡ ስራ ሲጀምር አጎራባች ወረዳዎችን ጨምሮ ከኦሮሚያ ክልል አንዳንድ ቀበሌዎችን ተጠቃሚ የሚያደርግ መሆኑን ጠቁመዋል። በምረቃው ማግስት ህዝቡ በጠየቀው ጥያቄ መሰረት የመብራት ትራንስፎርመር ተከላ ስራም በክልሉ ጤና ቢሮ በኩል መከናወኑን ገልጿል። በፌዴራል መንግስት ግዢ ተፈጽሞ በክልሉ ጤና ቢሮ በኩል ለከፋ ዞን አስተዳደር ከተሰጡት አምቡላንሶች መካከል አንዱ ለሆስፒታሉ መሰጠቱን ያነሱት አቶ አርጋው የከፋ ዞን አስተዳደር የመድኃኒት ግዢ ለመፈጸም የገንዘብ ድጋፍ ለማድረግ ቃል መግባቱንም ጠቁመዋል።
የሰራተኛ ቅጥር፣ የመድኃኒት አቅርቦትና የሕክምና ቁሳቁስ አቅርቦት ቀጣይ ትኩረት የሚሹ ጉዳዮች መሆኑን ያነሱት ዋና አስተዳዳሪው ለክልሉ ርዕሰ መስተዳድር፣ ለክልሉ ጤና ቢሮና ከፋ ዞን አስተዳደርን ጨምሮ ሌሎች ደጋፊ አካላትንም አመስግኗል ሲል ከስፍራው ጥንቅሩን ያደረሰን ባልደረባችን በላቸው በላይ ነው። በኢንዱስትሪውም ሆነ በቴክኖሎጂው ዘርፍ የደቡብ ምዕራብ ኢትዮጵያ ህዝቦች ክልልን ፊት እንዲወጣ ሁሉም በቁርጠኝነት መስራት እንዳለበት ተጠቆመ። የክልሉ ኢንዱስትሪና ኢኖቬሽን ቢሮ ባለድርሻ አካላት በተገኙበት በቴፒ ከተማ የ2018 በጀት ዓመት 6 ወራት እቅድ አፈጻጸም ገምግሟል። ዘገባው የክልሉ መንግስት ኮሚኒኬሽን ነው፣ እንደሚከተለው ይቀርባል። የገጠር ኢኖቬሽን ስራ ማጠናከር፣ የዘርፉ ክፍተቶችን በማረም ለኢንዱስትሪ ሽግግር አዲስ በማቋቋም ረገድ ነባሩን ኢንዱስትሪ ለማጠናከር በትኩረት ሊሰራ እንደሚገባ የቢሮ ምክትል ኃላፊና የኢንዱስትሪ ዘርፍ ኃላፊ ወይዘሮ ብርቅነሽ ሻንቆ ተናግረዋል። በአካባቢ ምርቶች ላይ እሴቶችን ጨምሮ ከመስራት አንጻር ትኩረት ሊደረግ እንደሚገባና በቀጣይም ክልሉ የራሱን የሊዝ ፋይናንስ እንዲያቋቁም ሁሉም በቅንጅት ሊሰራ ይገባል። በተለይም እንደ ሀገር እየተሰሩ ያሉ የ5 ሚሊዮን ኮሪደር ስልጠናና ዲጂታል መታወቂያ ኢኖቬሽን ሙሉ በሙሉ እንዲሳካ በትጋት በመስራት በቀሪ 6 ወራት መስራት እንደሚገባ የተናገሩት ደግሞ የቢሮ ምክትል ኃላፊና የኢኖቬሽን ዘርፍ ኃላፊ አቶ ምትኩ አሰፋ ናቸው። የመንግስት አገልግሎቶችን ከማዘመን አንጻር ትኩረት ሊደረግ እንደሚገባ ጠቁመዋል። ተሳታፊዎችም በበኩላቸው በኢንዱስትሪና ኢኖቬሽን ዘርፍ ቀድሞ የነበሩ ተግዳሮቶች ታርሞ አሁን ወደ ተግባር መገባቱን አንስተው የኢኖቬሽንና በኢንዱስትሪ ሽግግር ዙሪያ አሁንም ከባለድርሻ አካላት ጋር በትኩረት በጋራ መግባባት እንደሚገባ ጠቁመዋል። ተሳታፊዎች አክለውም በቀጣይ የሚቀርቡ እቅድ አፈጻጸም ሪፖርቶች ውጥነት እንዲኖራቸው ትኩረት ሰጥቶ መስራት እንደሚገባ፣ በታችኛው መዋቅር ላይ ከባለድርሻ አካላት ጋር መልካም የስራ ግንኙነቶችን መፍጠር እንደሚገባ አንስተዋል። በቀጣይም በኢንዱስትሪና ኢኖቬሽን ዘርፍ የተሻለ ውጤት እንዲመዘገብ ሁሉም ትኩረት ሰጥቶ ተናቦ መስራት እንዳለበትም ገልጸዋል። በተለይም የኢንዱስትሪ ፍላጎትን መሰረት በማድረግ መንግስታዊ ድጋፍ መደረግ እንዳለበትም አሳስበዋል። በማጠቃለያው የቢሮ ኃላፊ አቶ ዘመድኩን ሰለሞን በአዳዲስ ኢንዱስትሪ ከማቋቋም አንጻር የተጀመረውን በማስፋት በሁሉም ዞኖች በትኩረት መስራት እንደሚገባ አሳስበዋል። በኢንዱስትሪ ሽግግር ላይም በቁርጠኝነት መስራት እንደሚያስፈልግም አስገንዝበው የገጠሩ ኢንዱስትሪ ተግባር ላይ በቀጣይ በትኩረት መስራት እንደሚገባና የኢንዱስትሪ ዘርፍ ባዛር ዝግጅት ትኩረት መደረግ እንዳለበት አሳስበው በዞን ደረጃ መሶብ አንድ ማዕከል አገልግሎት በቅርቡ ለማስጀመር ትኩረት እንዲሰጥም አሳስቧል ሲል የማሻ ኤፍኤም ዘግቧል። ስነ ምግባራዊ እሴቶችን በመላበስ ብልሹ አሰራርና ሙስናን በመከላከል የበለጸገች ኢትዮጵያን ለመፍጠር አመራሩና አባላቱ ብርቱ ትግል ማድረግ እንደሚጠበቅበት ኮሚሽነር ሙሉ ሰው ዘውዴ አስገነዘቡ። ስነ ምግባራዊ እሴትን በመላበስ ሙስናን መከላከል በሚል መርህ ሀሳብ የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ለክልሉ ብልጽግና ኢንስፔክሽንና ስነ ምግባር ኮሚሽን አመራርና አባላት የአቅም ግንባታ ስልጠና በቦንጋ ከተማ ሰጥቷል። ዘገባው የክልሉ መንግስት ኮሚኒኬሽን ቢሮ ነው። አማኑኤል ክንፌ የክልሉ ብልጽግና የኢንስፔክሽንና ስነ ምግባር ኮሚሽን ቅርንጫፍ ጽሕፈት ቤትና የክልሉ የስነ ምግባርና ጸረ ሙስና ኮሚሽን ብልሹ አሰራርና ሙስናን በጋራ ለመታገል በትብብር ለመስራት የሚያስችል መግባቢያ ስምምነት መፈራረማቸው ይታወሳል። በስምምነቱ መሰረት ለጸረ ሙስና ትግል የሚያግዙ የአቅም ግንባታ ስልጠናዎችን በመስጠት ከሙስና የጸዳችና የበለጸገች ኢትዮጵያን ለመፍጠር በሁለንተናዊ ትብብር መስክ በርካታ ተግባራት እየተከናወነ ይገኛል። ይህንኑ ተግባር ለማሳለጥ የክልሉ የስነ ምግባርና ጸረ ሙስና ኮሚሽነር ታደሰ አይበራ በሰጡት ስልጠና ብልጽግና ፓርቲ ትልቅ ራዕይና ትክክለኛ ትልም ይዞ በመፍጠንና በዝላይ መንገድ አጓጊ ድሎችና ስኬቶችን በማስመዝገብ ለሁለንተናዊ ብልጽግና እየተጋ ይገኛል ሲሉም አብራርተዋል። እነኚህን አጓጊ ድሎችና ስኬቶች አጠናክሮ ለማስቀጠል በየደረጃው የሚገኙ የፓርቲ አመራርና አባላት በስነ ምግባር ግንባታና በውስጥ ፓርቲ የጸረ ሙስና ትግል ላይ በፓርቲ አቋሞችና አቅጣጫዎች ላይ የተሟላ ግንዛቤ አግኝተው ሚናቸውን እንዲወጡ ለማስቻል ያለመ ስልጠና እንደሆነም ገልጸዋል። በፓርቲ መዋቅሮችና በመንግስት ተቋማት ውስጥ በአግባቡ እንዲወጡ ንቅናቄ ለመፍጠር ዓላማ ያደረገ መሆኑንም አንስተዋል።
በጠቅላይ ሚኒስትር ዶክተር አብይ አህመድ ከመቀነስ ግቦች ውስጥ አንዱ የሆነው ሌብነትን መቀነስ መሆኑን የገለጹት ኮሚሽነሩ አመራር አባላት የፓርቲ ስነ ምግባር በመላበስና ሌብነትን በመጠየፍ ለጠንካራ ፓርቲ ግንባታ ሚናቸውን እንዲወጡም አስገንዝቧል። ከህሊና ቢስነት የሚመነጩ ዝርፊያና ሌብነት የመደመር ቀይ መስመር መሆናቸውን የገለጹት ኮሚሽነሩ እነኚህን ብልሹ አሰራሮች አመራሩና ባለሙያው በጽኑ አቋም መታገል እንደሚገባም አሳስቧል። የክልሉ የስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሙሉ ሰው ዘውዴ የፓርቲውን ተልዕኮ ለማሳካትና የፓርቲውን ፖለቲካዊ ጤንነት ለማስጠበቅ ብልሹ አሰራርና ሙስናን በመከላከል ረገድ የፓርቲ አመራርና አባላት ግንባር ቀደም ሚና ሊወጣ ይገባልም ብለዋል። ቅንጅታዊ አሰራሮችን በማሳለጥና ሁለንተናዊ ተቋማዊ አቅም አቀናጅቶ በመረባረብ ሙስናና ብልሹ አሰራሮችን መከላከልና መታገል ተቀዳሚ ተግባር መሆን እንዳለበትም አስገንዝቧል። የጸረ ሙስና ትግሉ ህዝባዊ መሰረት እንዲኖረው በቁርጠኝነት መስራት ይገባል ያሉት የክልሉ ብልጽግና ኢንስፔክሽንና ስነ ምግባር ኮሚሽን ቅርንጫፍ ጽሕፈት ቤት ሰብሳቢ ወይዘሮ ራሄል ለዊ ሌብነትን የሚጸየፍ ትውልድ ለመፍጠር ከፍተኛ ኃላፊነታችንን መወጣት አለብን ብለዋል። ህዝበ ሙስሊሙ የረመዳን ጾምን በእምነቱ አስተምሮ መሰረት በመተሳሰብና በመረዳዳት ሊጾም እንደሚገባ በቦንጋ ከተማ እስልምና ሃይማኖት ተከታዮች ተናገሩ። የረመዳን ወር የእምነት ተከታዮች በጉጉትና በናፍቆት የሚጠብቁ ወር መሆኑንም ገልጸዋል። በቦንጋ ከተማ ካነጋገርናቸው የእስልምና ሃይማኖት ተከታዮች መካከል መሐመድ ናጂ፣ ሀጂ አወል አሊና ዙመሪያ ሸምሱ የረመዳን ወር የእምነቱ ተከታዮች ከአላህ ጋር እንደሚያገናኝ የሚያምኑበት መሆኑን ተናግረዋል። ከአምስቱ የእስልምና ግዴታዎች አንዱ የሆነው የሀጂ ጉዞ የሚከናወንበት ወቅት መሆኑንም ልዩ እንደሚያደርገው ገልጸዋል። በሃይማኖቱ አስተምሮ መሰረት የረመዳን ጾም መልካም ተግባራትን መከወንን የሚጠይቅ በመሆኑ የእምነቱ ተከታዮች ይህንን ተግባራዊ በማድረግ መጾም እንዳለባቸው አሳስበዋል። የረመዳን ጾም የሴቶችን ትልቅ ኃላፊነት ከሚጠይቁ ተግባራት መካከል የአፍጥር ስርዓት አንደኛው ነው። ለዚሁም ሴቶች ረመዳን ከመምጣቱ በፊት ሰፊ ቅድመ ዝግጅቶችን እንደሚያደርጉ ወይዘሮ ዙመሪያ ሸምሱ ተናግረዋል። የእምነቱ ተከታዮች የረመዳን ጾምን በመተሳሰብና በመረዳዳት ማሳለፍ እንደሚገባቸው መልእክት አስተላልፈዋል። ዘገባው የቦንጋ ኤፍኤም 97.4 ነው። ኢትዮጵያ በውሃና ሳኒቴሽን ዘርፍ ያስመዘገበቻቸውን ውጤቶች ለሀገራዊ አጀንዳ መሳካት ትልቅ መሰረት የሚጥሉ መሆናቸውን የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ገለጹ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መርህ ሀሳብ የካቲት 7ና 8 ቀን 2018 መካሄዱ ይታወሳል። ክፍለ ዓለሙ ተጨማሪውን ይዟል። ሚኒስትሩ ከኢዜአ ጋር ባደረጉት ቆይታ አፍሪካ በውሃ ሀብት የታደለች ብትሆንም አሁንም በዓለም አቀፍ ደረጃ ዝቅተኛ የመጠጥ ውሃ ሽፋንና የኃይል አቅርቦት ያላት አህጉር መሆኗን ጠቁመዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በውሃና ሳኒቴሽን ላይ አተኩሮ መካሄዱ የአህጉሪቱን ወቅታዊና ዘላቂ ፍላጎት ለማሳካት እጅግ አስፈላጊ መሆኑንም ገልጸዋል። ይህ መሪ ሀሳብ አባል ሀገራት የውሃ ሀብታቸውን ለኢኮኖሚ ሽግግርና ለህዝባቸው ደህንነት እንዲያውሉ ትልቅ መነቃቃት እንደሚፈጥርም ተናግረዋል። ኢትዮጵያ በውሃና ሳኒቴሽን ዘርፍ ያስመዘገበቻቸው ስኬቶች ለአህጉራዊ አጀንዳ መሳካት ትልቅ መሰረት የሚጥሉ መሆናቸውንም ጠቁመዋል። ኢትዮጵያ ባለፉት ዓመታት በመንግስት ቀጥተኛ በጀትና በዓለም ባንክ የገንዘብ ድጋፍ ባከናወነቻቸው ስራዎች ተጨባጭ ለውጥ ማስመዝገቧን ሚኒስትሩ ገልጸዋል። ከስኬቶቹ መካከልም እስካሁን 80 ሚሊዮን የሚጠጋውን የሀገሪቱን ህዝብ የንጹህ መጠጥ ውሃ ተጠቃሚ ማድረግ መቻሉን ተናግረዋል። የሀገሪቱ የኃይል አቅርቦት ዋነኛ መነሻ የውሃ ሀብት መሆኑን የጠቀሱት ሚኒስትሩ የታላቁ የኢትዮጵያ ህዳሴ ግድብ ለዚህ ትልቅ ማሳያ መሆኑን ገልጸዋል። አዲስ አበባ በየዓመቱ የህብረቱን መሪዎች እያስገረመች የምትገኝ ከተማ መሆኗን የጠቀሱት ሚኒስትሩ በተለይም በከተማዋ የተከናወኑ የውሃና ሳኒቴሽን ስራዎች በመሬት ላይ የሚታዩ መሆናቸውን ጠቁመዋል። ኢትዮጵያ ከንግግር ባለፈ በተግባር እያሳየች ያለችው ውጤት ለሌሎች የአፍሪካ ሀገራትም ትልቅ ትምህርትና ተሞክሮ የሚሰጥ መሆኑን አብራርተዋል። ክቡራትና ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸውን ዜናዎች በዚሁ ቋጨን። ዜናዎቹን ወደ እናንተ እያደረስኩ እኔ ጽዮን ታደለ ቆይታ አደረኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በያላችሁበት ሰናይ ጊዜ